ምሳሌ ልንገራችሁ ነገር ግልጽ እንዲሆንላችሁ። አንድ ብርሃን ዛፍ ያለው ሰው ብርሃን ዛፉን ከቆረጠው በኋላ ከተቆረጠው ላይ አራት አምስት ሆኖ ከአንዷ ግንድ አንዷ ስር ከተቆረጠችው ላይ ይበቅላል። ቡቃያ ገና ለምቡጥ ብርሃን ዛፍ ይበቅላል። ያንን ፈረስ በቅሎ በሬ እንዳያንጠረማምሰው እንዳይሰባብረው እንዳይገነጣጥለው በታላቁ በተቆረጠው ብርሃን ዛፍ ያጥረዋል። ገበሬው ያጥረዋል። ከዚያ በኋላስ ከበሬው ከፈረሱ ከበቅሎ ምናምኑ ረጋግጦ ጨማፍቆ ለጋ ነውና ገነጣጥሎ እንዳይሰባብሩት በስርዓቱ እንዲያድግ እንዳይወለጋገድ መከታ የሆነው ዘንድ በታላቁ ወንድሙ በብርሃን ዛፍ በታላቁ እድገቱን በጨረሰው ብርሃን ዛፍ ያጥረዋል። ከዚያ በኋላ በሬ ይመጣል፣ ፈረስ ይመጣል፣ በቅሎ ይመጣል፣ አያገኘውም፣ ይከለከልለታል። ወደ ውስጥ ገብቶ እኮ መሰባበር ሊተሻሸው ይፈልጋል። ቅጠሉ ለምቡጥ ስለሆነ ያስደስታቸዋል እሱን መሰባበር መተሻሻት። ስለዚህ ወደዚያ ገብተው እንዳይሰባብሩት ይህ ታላቁ ብርሃን ዛፍ መከታ ይሆንለታል። ማነው መከታ እንዲሆን ያደረገው? የብርሃን ዛፉ ባለቤት አጣሪው ማለት ነው። ይኸውላችሁ እግዚአብሔር አምላክ እንደዚህ ነው። ልክ እንዳንድ ባለ ብርሃን ዛፍ ጌታ እንደተባለው አንድ ባለ ጸጋ እንደተባለው ባለ ብርሃን ዛፍ ነው እግዚአብሔር ኢየሱስ ክርስቶስ ማለት ነው። ቅዱሳን እድገቱን የጨረሰ ብርሃን ዛፍ የተባሉት ተጋድሏቸውን የጨረሱ ሩጫቸውን የፈጸሙ ቅዱሳን ናቸው። ለጋ ብርሃን ዛፍ እኛን ያዙ ገና በተጋድሎ ላይ ያለን እድገታችን ያልቋል ማለት ነው። ስለዚህ እግዚአብሔር በጸጋውና በኃይሉ ይጠብቁን ዘንድ በቅዱሳን ያጥረናል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ድኅነታችንን እንወርስ ዘንድ እንፈጽም ዘንድ እያንዳንዳችን ድኅነታችንን እንወርስ ዘንድ እንፈጽም ዘንድ የሚራዱን የእግዚአብሔር መናፍስት አይደሉምን ያለው ለዚህ ነው። በዙሪያችሁ እንደ ደመና የከበቡትን ቅዱሳን አስታውሱ። በዙሪያችን እንደ ደመና ከቦ እግዚአብሔር አምላክ በእነዚህ ተጋድሏቸውን በጨረሱ ቅዱሳን ያጥረናል። ብርሃን ዛፍ በብርሃን ዛፍ የሚታጠር ከሆነ ሰው በሰው ሊታጠር ዘንድ አለው። የወንድሙ ጉዳይ ይመለከተዋል። እግዚአብሔር ደግሞ ይኸውላችሁ አንድ እኛን ያስጠብቃል። እኛ ልንከላከል ከማንችለው ነገር ሐዋርያትን እንኳን እነሱ ሊያደርጉት ከማይችሉት ነገር በመላእክት አገዛቸው አይደል? መላእክት እንዲያግዙ ይልክላቸው ነበር እኮ። ከግንዱ ጋር የተጣበቀውን ሰንሰለት እኮ ፈተው መውጣት አቅሙ አልነበራቸውም እነ ቅዱስ ጴጥሮስ እና ቅዱስ ጳውሎስ። ስለዚህ መልአኩን ላከላቸው ከእነሱ በላይ ለሆነ ነገር። ስለዚህ ከኛ በላይ የሆነ ነገር ጋራንቲ የሆኑልን ዘንድ ያበረቱን ያግዙን ዘንድ እግዚአብሔር አምላክ በቅዱሳን ያጥረናል። የደረሰ ሁሉ እንዳይገነጥፋል፣ የደረሰ ሁሉ እየተሻሸ እንዳይወለጋግደን ከመስመሩ እንዳያወጣ ጥቅም አልባ ዛፎች እንዳንሆን ማለት ነው። ከዛ የእኛ ድርሻ የቱ ጋር ነው? በዙሪያችን እነሱ ከበውናል። እኛ የምንጋደለው አረሙ ጋር የተሰጠንን ፍጉ የተደፋለንን ፍግ በአግባቡ ተጠቅመን ለፍሬ እንበቃ ዘንድ ከአረም ጋር ማለት ከስጋ ፍትወት ጋር ስጋ ፍትወትን ተጠቅሞ ዲያብሎስ ከሚደቅብን ፈተና ጋር እንጋደላለን። በዚህ እንኳን አርአያ ይሆኑን ዘንድ የእነዚህ የቅዱሳን ስራቸው ልክ እንደተሰራ እንደ ሳምፕል ፕሮጀክት ሆኖ ያገለግለናል። ገድላቸው ደግሞ እንደዚያ የተሰራ ፕሮጀክት እንደ ሳምፕልነት ያገለግላል አይደል? ለሚሰራው እንደ ሳምፕልነት ያገለግላል። ስለዚህ ገድላቸው ለዛ ያገለግለናል። ጸሎት ምን አይነትን ፈተና ቢገጥማቸው በምን አይነት ጽናት አለፉት? እስከ መቼ ነው እሱ መታመን ያለብን? ምን አይነት መከራስ ነው ሊያስክደን የሚችል ነገር አለን የሚለውን ታያለህ። ያን ስታይ ልትክድ የነበርከው እንኳን ወይም ደግሞ የያዝኸው የሃይማኖት ታላቅነት
አልረዳህ ብሎ የነበረ ሰው እንኳን ብትሆን ይህን ያህል ዋጋ የከፈሉት ጥቅም ሳይኖረው አይደለም። ከሚደርስባቸው መከራ ይልቅ ከመከራው በኋላ በዚህ ሃይማኖት በኩል የሚያገኘው ጥቅም እንደሚበልጥ ትገነዘባለህ። ብርሃነ ዓለም ቅዱስ ጳውሎስ ለዚህ እኮ ነው ሊሰጠን ዘንድ ካለው ተስፋ አንፃር በዚህ ዓለም ላይ የሚደርሰው መከራ ምንድን ነው ያለው? ኢምንት ናት አለ። ለምን? ይሰጠን ዘንድ ካለው ነገር ጋር መከራ እንዴት